ጂሲ መሆን ማለት ነው። እኔ ራሱ ወደ ሩቅ ሳስባችሁ የሚያስፈራ ስሜት ያለው ነው የሚመስለኝ። ስለ አለ አይደል አራት ዓመት እዚህ ግቢ ውስጥ ያለው ቆይታ ምናምን ይሆን ይለመዳል። መጀመሪያ ላይ የማይለመድ ይመስላል እንጂ እየቆየ ስትሄድ የሆነ ሳይክልህ እዚህ ውስጥ ነው የሚሆነው፣ ዓለምህ እዚህ ነው የሚሆነው ምናምን ነገር ነው። ጂሲ ሲኮን መውጣት አለ፣ መሄድ፣ ስራ፣ ሌላ ኃላፊነት ነው ደግሞ እሱ። ምንድነው ፊልም የምታደርገው ልትወጣ ነው። ሁለት ስሜቶች የማይደገም ላይፍ ነው እንግዲህ እንደምታውቁ። በእርግጥ ኦልሞስት ሁሉም ነገር ማለት ይቻላል አይደገምም። ሁሉንም ነገር አንዴ ነው የምንኖረው። አሁን ደግሞ ያለነው ይሄኛው የማይደገመው ህይወት ላይ ነው፣ የግቢ ላይፍ። ማንም ሰው ካም በኋላ ግቢ ሲመጣ እንደዚህ አይነት ተማሪ ሆኖ አይመጣም። መንግስት አይቀልበውም። እንደዚህ ጓደኞቹም ብዙ አይሆኑ፣ ኢንተራክሽን የለም። ግቢ ገብተን ሶሳይቲ አታገኝ። የተለያየ ትንሿ ኢትዮጵያ ነች ባይዘይ ግቢና ኢንጆይ የምታረግባት ነች። ይህንን ትተህ ስትሄድ ያፈራቸው ጓደኞች ይኖራሉ። እዚህ ያበጃቸው ያደራጃቸው ልምዶችና ልምዶች ይኖራሉ። በብዛት እዚህ የሚገኙ ለምሳሌ ከቤተሰብ ጫና ስር ለቀቅ ማለት በዚህ ገባ በዚህ ወጣ የሚለው ነገር ይቀንሳል። ይህንን ስታይ ይህን ትተህ ልትሄድ ስለሆነ ቅር ይልሻል።